እውነት ነው። የእግዚአብሔርን ክብር የራሳቸውን ክብር የሚያረጉ ለሱ የሚገባውን ምስጋና ወደ ራሳቸው የሚያመጡ እሱን ከማሳየት ይልቅ እነሱ ለመታየት የሚሞክሩትን አይፈልግም። ያባረራቸው በጎች ናቸው፣ በጎቹም አገልጋዮች ናቸው ይላል ቅዱስ ዮሐንስ አፈወርቅ። በግ ስጋውን ተጠብሶ ይበላል፣ ቁርበቱ ደግሞ ይለበሳል ቆዳው። እንደዚሁ ሁሉ አልባሽ አጉራሽ ነኝ የሚሉ ሰዎች አሉ። እግዚአብሔር በሰለጠነው፣ እግዚአብሔር በፈጠረው፣ እግዚአብሔር በሰጠው ነገር ላይ በእነሱ እጅ ስላለ በእነሱ እጅ እግዚአብሔር ቢሰጥ በእነሱ እጅ እግዚአብሔር ቢያለብስ እኛ ለበስን ብለው የሚመጻደቁትን ሰዎች አይፈልግም እግዚአብሔር። በእነሱ እጅ የሚሰጠው በሌላውም እጅ ደግሞ የሚቀበለው ማን ነው? እግዚአብሔር ነው። አንዳንዶቻችን ተስተካክለን እንመጣለን ይላሉ። በፍጹም ቤተክርስቲያን ውስጥ ነው ከነችግራችን መተን ተስተካክለንና ታርመን የምንወጣው። እንደዚህ ብለው እኮ ስንቶቹ መንገድ ላይ ቀሩ አሉ፣ ሞት የቀደማቸው አሉ። እግዚአብሔርን የነገ ቀጠሯችን አናድርገው ክርስቲያኖች። እግዚአብሔር የዛሬውም የነገውም የከነገውዲያውም የሁልጊዜም መጀመሪያም የመጨረሻ ምርጫችን ነው። አው እግዚአብሔር ኃጢአትን ነው እንጂ ኃጢአተኛውን አይጠላማ። ክፋታችንን ሊጠላው ይችላል እንጂ ክፋታችን እኛ ጋር ስላለ ብሎ ከኑግ ጋር የተገኘ ሰሊጥ አብረተ ወቀጥ በሚል መርህ እናንተም ከእንደ ጥፋታችሁ ጥፉ አይልም። እግዚአብሔር አስታሞ የያዘን ሁላችንንም ለዛ ነው። አፍርሶ ሊሰራን ይፈልጋል እግዚአብሔር ክርስቲያኖች። ሊያውም እኮ እግዚአብሔር አምላክ ራሱን ከሞተበት መቃብር ትንቢተ ነቢያትን ለመፈጸም 3 ቀን 3 ሌሊት አድሮ ሰንብቶ ነው የወጣው። እኛን እኮ ክርስቲያኖች አፍርሰንና ስራን ብለን ዛሬ አምነን ብንመጣ ዛሬውኑ አፍርሶ መስራት ይችላል። በቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ባለው ክፍለ ምንባብ መነሻነት የምንማር ይሆናል። አስቀድሜ መጽሐፍ ቅዱሱን ቃል በንባብ አሰማችሁና የምንማርበትን ወደ ትምህርታችን እንሄዳለን። የአይሁድም ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ ይላል። ቁጥር 21 አምላካችን ልዑል እግዚአብሔር የሰማነውን በልቦናችን ሰሌዳ ይጻፍልን። እኛ ለትምህርታችን መነሻ አድርገን የምንማማርበት ቁጥር 19 ላይ ያለውን ኃይለ ቃል ይሆናል። እስኪ ይህን ቤተ መቅደስ በሉ አፍርሱት፣ በ3 ቀንም አነሳዋለሁ። እስኪ ድገሙት። ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ። እስኪ ለሶስተኛ ጊዜ እንበለው። ይህን ቤተ መቅደስ አፍርሱት፣ በስንት ቀን አነሳዋለሁ? ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ክፍለ ምንባብ ብዙ ጊዜ ላይ ሲነበብ የምንሰማውና የምናውቀው እንግዲህ በአብይ ጾም 3ኛው ሳምንት ምኩራብ ተብሎ በሚጠራው ወቅት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር በነበረበት ወቅት ላይ አንጽሖተ ቤተ መቅደስን ወይም ቤተ መቅደሱ የማያስፈልገውን ነገር ያስወጣበት ያነጻበት ተብሎ የሚጠቀሱት 2 ዕለታት ናቸው። የመጀመሪያውና አንደኛው ይህ ሲሆን ሁለተኛው ደግሞ በበዓለ ሆሳና ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተጭኖ ወደ ኢየሩሳሌም ከገባ በኋላ ወደ ቤተ መቅደስ ገብቶ እንደዚሁ ሁሉ ሻጮችን ገንዘብ ለዋጮችን እንዳስወጣ ተጽፎ እናነባለን። ይሄ ታሪክ ሲጀምር እንግዲህ ጌታችን ኢየሱስ ክርስቶስ የአይሁድ ፋሲካ በዓል ቀርቦ በነበረበት ጊዜ ላይ ወደ ኢየሩሳሌም ወጣ ይላል። የአይሁድ ፋሲካ በሉ። ፋሲካ የሚለው ቃል በእንግሊዘኛው ፓስኦቨር የሚባለው መሻገር ተብሎ ነው የሚተረጎመው። በዓሉን
የአይሁድ በዓል አይደለም ወይንም ደግሞ የአይሁድ ፋሲካ አይደለም። ኦሪት ዘጸአት ምዕራፍ 12 ላይ የመጨረሻውን መቅሰፍት ሞተ በኩርን በእስራኤላውያን ላይ ሲመጣባቸው እግዚአብሔር አምላክ ከዛ መቅሰፍት እንዲተርፉ ለሕዝቡ የሰጣቸውን መመሪያ መጽሐፍ ቅዱሳችን ላይ ስናነብ ምን ይላል? የፋሲካውን በግ አርደው እንዲበሉ ያዛቸዋል። የምኑን በግ? የፋሲካውን በግ አርደው እንዲበሉ ካዘዛቸው በኋላ አብሮ ደግሞ ምን ይላል? ይህንንም የእግዚአብሔር ፋሲካ ነው ይላቸዋል። የማን ፋሲካ? የእግዚአብሔር ፋሲካ። ግን አሁን ሲጻፍ እንደሰማችሁት የእግዚአብሔር ፋሲካ ተብሎ የተጠቀሰው የመጀመሪያው በዓል በዚህኛው አውድ ላይ ግን ቅዱስ ዮሐንስ ወንጌላዊ ሲጽፍልን የአይሁድ ፋሲካ ነው ያለው። ምን ሊል ፈልጎ መሰላችሁ? እግዚአብሔር በዓላትን፣ እግዚአብሔር ጉባኤያትን፣ እግዚአብሔር ማንኛውም መንፈሳዊ የሆነ በቤተ ክርስቲያን ውስጥ የሚፈጸሙ ነገሮችን በሙሉ እርሱ ለኛ የሰጠን ናቸው። በዓላት ብናከብር እኛ ያስፈልጋል ብለነው አይደለም። እግዚአብሔር እኛ እንድናከብር አዞን ነው እንጂ በዓላት የሚከበሩበት ዋነኛው ዓላማቸው ተዘክሮተ እግዚአብሔርን ነው። እግዚአብሔርን መልሰን ለማስታወስ ድንቅ ስራውን አይምሯችን ስለሚፈዝ የተነገረንን ስለምንዘነጋ እንድናስታውስበት ምክንያት እንዲሆነን ነው። እንደዚሁ ሁሉ በዓላት ለኛ ጥቅም ተብለው እንደሚዘጋጁት ሁሉ ከበዓላት መካከል አንዱ የሆነውን ፋሲካ እግዚአብሔር ይሄንን በዓል ከግብጽ የወጣችሁባትን ዕለት አስታውሳችሁ አክብሩ ብሎ የተናገረበት ዋነኛው ዓላማ እግዚአብሔር ከየት እንዳነሳቸው እንዳይረሱ ስለሚፈልግ ነው። ነገር ግን በየዘመናቱ እስራኤላውያን እግዚአብሔር የሰጣቸውን በዓል የሚያከብሩበት መንገድ ነበር። እንኳን ይቅርና ይሄኛውን የፋሲካ በዓል የወጡበትን ከዛ በኋላ ምድረ ርስት ከነዓንን እስከሚወርሱበት የከነዓንንም ርስት ወርሰው በኋላም ባለው ታሪካቸው ላይ የእግዚአብሔርን በዓል ባልተገባ መንገድ ይተረጉሙት ነበር። ለዛ ነው እግዚአብሔር ለሰው ልጆች የሰጣቸውን ጸጋና ስጦታ እሱ ባለበትና ባዘዘበት መንገድ የማይፈጸምና የማይከበር ከሆነ በዓልነቱ እኛ የእርሱ ነው ልንናገር እንችላለን እንጂ እሱ ግን በዓሉን ምን ብለህ ትጠራዋለህ ቢባል እግዚአብሔር የነሱ በዓል ነው የሚለው። የነማን በዓል? የነሱ በዓል ነው የሚለው። እንግዲህ አስቡት ክርስቲያኖች፣ ቤተክርስቲያናችን በዓመት በጣም ብዙ በዓላት የሚከበርባት ናት። በጌታችን በኢየሱስ ክርስቶስ ስም በቅዱሳን በዓላት ስም በዓላት ይከበራሉ። ይሄ ሁሉ በዓላት በሚከበሩበት ወቅት ግን እውነት በዓሉን የሚያከብረውና በዓሉን ለመሳተፍ የሚገኘው ማንኛውም ሰው በዓሉን የሚያከብረው እንዴት ነው ብለን እንድንጠይቅ ነው። በዓሉ እግዚአብሔር እንዲከበርበት ታዞ እንደተጻፈው የሚከበር ከሆነ በዓሉን እኛ እናክብረው እንጂ የበዓሉ መጠሪያ ማን ነው ቢባል ይህ የእግዚአብሔር በዓል ነው የሚባለው። የማን በዓል? እኛ ደስ እንዳሰኘን እኛ ለስጋዊ ምኞታችንና እኛ ለስጋዊ ፍላጎቶቻችን እንደሚመቸን በዓሉን እናክብረው ግን ካልን በዓሉ ለኛ የእግዚአብሔር ይመስላል እንጂ እግዚአብሔር ራሱ ግን ይህ የማን በዓል ነው ቢባል ይሄ የኔ በዓል ነው ሳይሆን የሚለው ይሄ የነሱ በዓል ነው የሚለው። ለዛ ነው በዓሉ የራሱ ነው። ከግብጽ ሲወጡ አክብሩ ያላቸው ራሱ ነው። አርደው የበሉትንም በግ የናንተ ፋሲካ ሳይሆን የኔ ፋሲካ ነው ብሎ ነው የነገራቸው። ግን ባልተገባ መንገድ ያደርጉት ስለነበረ ይሄንን የአይሁድ ፋሲካ ብሎ ጠሩ እና ይሄ የአይሁድ ፋሲካ ተብሎ እነሱ ደስ ባሰኛቸው መልኩ በሚያከብሩበት በዓል ላይ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ ሄደ። እንግዲህ እንደ አይሁድ ስርዓት ፋሲካን በሚያከብሩባቸው ዕለታትና ወቅታት ላይ ወደ የቤተ መቅደሱ እየገቡ መስዋዕት ያቀርቡ ነበር። የኦሪቱ መስዋዕት በየበዓላቱ የተለያየ መስዋዕት ነው። ለበዓለ ሰዊት ወይንም ደግሞ ለበዓለ 50 ሲመጡ የሚያቀርቡት ለእግዚአብሔር ስጦታና ፋሲካ ሲያቀርቡ ወይም ፋሲካ ሲያከብሩ የሚያመጡት ስጦታ ተመሳሳይ አይደለም፣ ይለያያል ሁሉ። አሁን የአይሁድ ፋሲካ ተብሎ በሚከበርበት በዚህ ዕለት ላይ ግን ጌታችን ኢየሱስ ክርስቶስ በዓሉ የሚከበርበት ወደ ቤተ መቅደሱ ሄደ። በዚህ ጊዜ ላይ ልብ ብላችሁ ስሙ። በአህያ ውርንጭላ ላይ አልተጫነም። ማንም አጋዥ አልፈለገም። ማንም የሚመራውም አልፈለገም። ቤተ መቅደሱን ጠንቅቆ ያውቀዋል፣ የራሱ ንብረትና የራሱ አካል ስለሆነ። ይሄ ቤተ ክርስቲያን የተሰበሰብንበት ክርስቲያኖች መገኛው በመሬት ላይ ቢሆን የተሰበሰብነው እኛ ብንሆን የሚመሩትም ሰዎች ቢሆኑም በጣም ስጋዊ በሆነው አይን ካልተመለከትነው በቀር ግን ይሄንን ነገር ተመልክተን አንድ ሰው ይሄ ቤት የሰው ቤት ነው ሊል አይችልም። ይሄ ቤት የእግዚአብሔር ቤት ነው። የማን ቤት ነው? የእግዚአብሔር ቤት ነው። ቤተ ክርስቲያን ለክርስቶስ አካሉ ናት የምትባለው ለዛ ነው። ረቂቅ በሆነው እኛ ልንመረምረው በማንችለው ህብረት ውስጥ
ክርስቶስ ለቤተ ክርስቲያን ራሷ ነው። ቤተ ክርስቲያን ደግሞ ለክርስቶስ አካሉ ናት። ስለዚህ አካሉ ወደ ሆነችው ወደዛች ቤተ መቅደስ ሊመራው የሚያሻው ማንም የለም። ክርስቶስ እውነተኛይቱን ቤተ መቅደስ ያውቃታል። ወደዛ ወደ ቤተ መቅደስ ሲሄድ ግን በዓሉን እሱ ባዘዛቸው መልኩ እንዳላከበሩት ሁሉ ቤተ መቅደሱንም እሱ ባዘዛቸው መልኩ ሳይገለገሉበት አገኛቸው። ወደዛች ቤተ መቅደስ ሲገባ መጀመሪያ ያየው እንስሳትንና ገንዘብ ለዋጮችንና ሻጮችን ነው። እንግዲህ በኦሪቱ ቤተ መቅደስ በሚሰዋው መስዋዕት ስርዓት መሰረት እነዚህ እንስሳት ቤተ መቅደሱ ዙሪያ ላይ መገኘታቸው ግዴታ ነው። የተገኙትን እንስሳት ቅዱስ ዮሐንስም ሌሎቹም ወንጌላውያን በየወንጌላቸው ሲጽፉ በትንሹ 3 እንስሳት እንደነበሩ ነግረውናል። እስኪ በሬ በሉ፣ በግ፣ ርግብ። እነዚህ 3 እንስሳት ነበሩ። እኒህ እንስሳት መኖራቸው ግዴታ ነው። ምክንያቱም መስዋዕት የሚያቀርበው ሰው መስዋዕቱን ለማቅረብ ሲመጣ ከዛ ወስዶ ከሚሸጥበት ቦታ ለእግዚአብሔር ቤተ መቅደስ የሚያስፈልገውን መስዋዕት ይዞ ነው የሚሄደው። እነዛ እንስሳት ግን የተገኙበት ምክንያት ግን በጣም ልብ ብላችሁ ስሙኝ። መገኘት ስላለባቸው ብቻ ተብሎ አይደለም የተገኙት። እነዚህ እንስሳት የተገኙበትና የመጡበት አይሁድና ፈሪሳውያን በዛ ቤተ መቅደስ ዙሪያ በእነዚህ እንስሳት መገኘት ስለሚጠቀሙ ነበር። ይሄን ታሪክ ላያይዝላችሁ። ከዮሐንስ ወንጌል ምዕራፍ 2 ከሁለት ምዕራፎች በኋላ ምዕራፍ 5 ላይ ስንደርስ ከ3 ምዕራፎች በኋላ ምዕራፍ 5 ላይ ስንደርስ አንድ መጻጉዕ የሚባል በሽተኛ ትዝ አላችሁ? ተኝቶበት የነበረበት የውሃው ስፍራ ቤተሳይዳ ይባላል። እስኪ ቤተሳይዳ በሉ። ቤተሳይዳ ውሃ ነው። እዛ ውሃ ውስጥ አይሁድ በጣም ነው የሚገርማችሁ፣ የእግዚአብሔር መልአክ እየወረደ ድህነትና ፈውስ እንደሚሰጥበት እያወቁ እነሱ ግን ያልተገባ ነገር ያደርጉበት ነበር። በእርግጥ ያልተገባ አይደለም፣ ነገር ግን ለሚጠመቁት ሰዎችና በዛ ጠበል እንድናለን ብለው በዙሪያው ላይ ለተሰበሰቡት ታማሚዎች ስብዕና ራሱ የማይመጥን ነገር ያረጉ ነበር። ምን ያረጉ ነበረ? በቤተ መቅደሱ ዙሪያ የሚሸጧቸውን እነዚህን እንስሳቶች የሚያጠጧቸው ውሃ ከቤተ ሳይዳ ነው። እየሰማችሁ ነው? ከቤተ ሳይዳን የሚያጠጡት ከሚጠመቁት ሰዎች ጉድጓድ ማለት ነው። ሁለተኛ ደግሞ በእነዚህ እንስሳት ከተለያየ ቦታ ስለሚመጡ ሰውነታቸው ቆሻሻ የሆኑ እንስሳት አሉ። በተለያየ መንገድ ሰውነታቸው ያደፈ ማለት ነው። እነዚህም እንስሳት የሚታጠቡት እዛ የቤተ ሳይዳ መጠመቂያ ቦታ ነው። እንግዲህ አስቡት፣ እንስሳት ምን ያክል ሊቆሽሹ እንደሚችሉ እናውቃለን። እንደ ሰው መርጠው ቦታ ስለማይሄዱ ማለት ነው። እንደ ሰው ቦታ መርጠው የማይሄዱትን እንስሳት ከዛ ሁሉ ሽታቸው ከዛ ሁሉ ቆሻሻቸው ጋር እዛ ቦታ ላይ አጥበውት በዛ በታጠበው ውሃ የእግዚአብሔር መልአክ ወርዶ ያማታውና ሰው ገብቶ ይፈወሳል። ምን ለማለት ተፈልጎ ይመስላችኋል የተጻፈው ክርስቲያኖች? አሁን እስኪ እናንተ ራሳችሁን ሁላችንም ቤተ ሳይዳ ጋር ራሳችሁን ሳሉት። ከብት የሚታጠብበትና ንጽህናውን እየጠበቀ የሚወጣበት በጣም የቆሸሸ ጠበል ጠጡ ብትባሉ እንጠጣለን? የሆነ ሰውነታችንን አይናችን እንኳን ትንሽ ምንድነው ይሄ ነገር ያሰኛል አይደል? እሺ መጠጣቱን ተውት፣ ገብታችሁ ተጸበሉ ብንባል እንጸበላለን? ላንጸበልም እንችላለን። ንጽህናውን ያልጠበቀ ነገር ነው። ታማሚ ግን ስትሆን ይሄ ሁሉ አይታየም። ጤና ስታጣ ይሄ ሁሉ አይታየም። ማን ታጠበበት ማን ገባበት ብለህ አታማርጥም። አንደኛው ትምህርት ይሄ ነው። ጤና የሌላቸው ሰዎች ገብተው ሊፈወሱበት የሚችሉትን ድህነት ነው እንጂ የሚያስቡት ሌላውን ነገር አይመለከቱትም። ሁለተኛው ምን መሰላችሁ? እንስሳቱ የኃጢአተኞች ምሳሌ ናቸው። ውጭ ከእንስሳቱ ውጭ የተጠመቁ የሚድኑት ደግሞ የጻድቃን ምሳሌዎች ናቸው። አንዳንድ ሰው እሱ መጸበል የሚፈልግበትና ፈውስ አገኝበታለሁ ብሎ የሚያስብበት ቦታ ሊሄድ ይፈልጋል። ሲሄድ ግን እሱ ያልገመታቸው በእሱ አመለካከትና አረዳድ ኃጢአተኞች የሆኑ ሰዎች ሲጸበሉ ያያል። ሰውነታቸውን ሲያስመቱ፣ ቤተ መቅደስ ሲመላለሱ፣ አፈሩን ሲነኩ፣ ዝቅ ብለው ቤተ መቅደስ ሲስሙ ያያል። እና አንዳንዶቻችን ሰዎች እንበሳጫለን። ቤተ ክርስቲያን እኮ የደህና ሰው መሰብሰቢያ መስላኝ ነበረ። እንደነዚህ አይነቱ ሰዎች ገብተው እንዲህን አይነቱን ነገር ሲያረጉ ጥፋታቸውን የሚያውቁት ሰዎች ካላባረሯቸው ለምን እኔ እገባለሁ ብሎ የሚያስብ ሰው አለ። እንደነዚህ አይነቱን አመለካከት ያለንን ሰዎች ለመገሰጽ ነው። ማን ገባ ብለን ከቤተ ክርስቲያን አንርቅም።
ማን ገባና እዚህ ውስጥ ተገኘ ብለን ከቤተ ክርስቲያን አንወጣም። ንብረትነትና ባለቤትነቷ የክርስቶስ ይሁን እንጂ አደራ አድርጎ የሰጠው ክርስቲያኖች ለኛ ነው። ቤታችን ውስጥ አሁን እኛ የማንፈልገውና ደስ የማያሰኘን ነገር ቢገባ የገዛ ቤታችንን አይ ነገሌ የገቡበት ቤት መኖር አልፈልግም ብለን ጥለን እንኳን አንወጣም። የገቡትን በትክክለኛው መንገድ እንዲገቡ ለማድረግ እንሞክር ይሆናል። መግባት የማይጠበቅባቸው ከሆኑ ልናስወጣ እንችላለን። ተስተካክለው እስኪገቡ ከውጭ እንዲጠብቁ ልናደርግ እንችላለን እንጂ ማንም የገዛ ቤቱን ጥሎ አይሄድም። አብዛኞቻችን ግን ቤተክርስቲያንን እንደኛ አይነት ብለን እንዳሰብናቸው የተስተካከሉ ሰዎች የሉበትም ብለን የጠላናቸው ሰዎች ስላሉበት አብረናቸው መቀመጥ የምንጸየፋቸው ሰዎች ስለተገኙበት ብለን መገኘት የማንፈልግ ሰዎች ልንኖር እንችላለን። እንደው የምድሩንስ ተውት ክርስቲያኖች፣ በሰማይ ግን እነዚህ የምንጠላቸው ሰዎች አብረውን ቢገቡስ ኖሩ። አሁን በጣም የምትጠሉትን ሰው አስቡት። ያ ሰው መንግስተ ሰማያት አብሯችሁ ቢገባ እገሌ ስለገባበት እኔ ሲኦል ቦርድ ይሻላል እንላለን? አንልም እኮ። አመላችንን አሳምረን ለካስም ማላቀው ሰው ሆኖ ኖሯል ብለን ተስተካክለን እንቆማለን እንጂ መቼም በራሳችንን ፈርደን እሱ ካለበት ገነት የሌለበት ሲኦል ይሻላልን ብለን አንወርድም። የነፍስ ጉዳይ ነው። ስለዚህ ክርስቶስ በዛች የቤተ ሳይዳ መጠመቂያ ይሄን ሊያስተምራቸው ስለፈለገ ነው። የእግዚአብሔር መልአክ ሊዳንበት የሚችል ነገር መስሎ በማይመስል መልኩ እንዲሰራ አደረገው። እግዚአብሔር እንዲህ አይነት አምላክ ነው። ሰው ይድንበታል፣ ሰው ይፈወስበታል፣ ሰው ጤናውን ሊያገኝበት ይችላል ብሎ በማይታሰብ መንገድ መስራት ይችላል። ልብ ብላችሁ አስተውላችኋል? እኛ ዝም ብለን ተሳልመን የምንገባውን ይሄንን የቤተ ክርስቲያን ደጅ አንዳንድ ሰው እኮ ተደባብሶት ጤናውን አግኝቶ ሄደ። እኛ ዝም ብለን የተቀመጥንበትን መሬት አንዳንዱ ሰው ደረቱን ጀርባውን አስነክቶት ከእግዚአብሔር ጋር ታርቆበት ሄደ። ለኛ ቀላል የሚመስሉን እንዴት እግዚአብሔር በዚህ ሊያድን ይችላል ብለን በምናስብበት መንገድ አንዳንዱ እንዲያውም እግዚአብሔር እንዴት ይሄንን ሊጠቀም ይችላል ብለን በምናስብበት መንገድ መስራት ይችላል። እንኳን እግዚአብሔር የቆሸሸ ውሃ ይቅርና እንደኛ አይነት ኃጢአተኛ ሰው እንኳን እኮ ተጠቅሞ ይሰራል። ክርስቲያኖች ሁላችንም እግዚአብሔር በህይወታችን ቢሰራ ስለየትኛው ጽድቃችን ተብሎ ነው? እሱ ስላለው ቸርነትና ምህረት ህይወታችንን ለማቅናት ብሎ ካልሆነ በቀር። ስለዚህ ወደ ቤተ መቅደሱ ልመልሳችሁ። ይሄ ቤተ መቅደስ ዙሪያው ላይ ባለው ውሃ እየጠገቡ እየበሉ እየጠጡ ያሉ ከብቶች ያሉበት ነው። ፈሪሳውያን በቅርብ ርቀት እነዚህን እንስሳት የሚያስቀምጡት አንዳንዶች መስዋዕት ለመሰዋት ብለው ወደ ይሁዳ ወደ ቤተ መቅደሱ ሲመጡ ሩቅ መንገድ ስለሆነ ደልቦ የመጣ እንስሳቸው ከስቶ ሊገባ ይችላል። እየሰማችሁ ነው? ከቃሉ ጋር ናችሁ? ወፍረው የመጡ እንስሳት መንገድ ላይ ከስተው ሊመጡ ይችላሉ። እና ፈሪሳውያን ምን ያደርጋሉ መሰላችሁ? ያዩዋቸውና እንስሳቶቹን አሁን ይሄንን የመሰለ የከሳ እንስሳ አመድ ብልት ያደረገውን እንስሳ ለእግዚአብሔር ስታቀርብ አታፍርም ብለው ይናገራሉ። እና ሰው ይሸማቀቃል። ታዲያ እሺ ምን ላድርግ ሲሉ እንግዲያውስ ያንተን የከሳ ሁለት እንስሳ ስጠንና እኛ የደለበ አንድ እንስጥ ይላሉ። ቤተ መቅደሱ ዙሪያ ላይ ይሸጡ የነበሩት እንስሳቶችን ፈሪሳውያን ለእግዚአብሔር ቤት መስዋዕት ተቆርቁረው ሳይሆን ለራሳቸው ጥቅም ለማግኘት ብለው ነው። የሰውን ሁለት ወስደው የራሳቸውን አንድ ይሰጣሉ። ሌላውንም ሲቀሙ ሌላውንም ሰው የሚያስፈልገውን ነገር ሲወስዱ ምንም ነገር አልመሰላቸውም። ይሄንን ለዘመናት አርገውታል። ይሄንን ለዘመናት ቀጥለውበታል። ክርስቶስ ስለዚህ እዚህ ቤተ መቅደስ ሲገባ እነዚህን እንስሳት መጀመሪያ አየ። ሁለተኛ ገንዘብ ሻጮችና ለዋጮችን ተመለከተ። እንደዚሁ ሁሉ አንዳንዶች ደግሞ ለእግዚአብሔር መስዋዕት ለማቅረብ ብለው የተለያየ እንቁም ብርም ይዘው ይመጡ ነበር። እነዚሁ ፈሪሳውያን ታዲያ ምን ያደርጉ ነበረ? ለምሳሌ አንዱ ነጭ አልማዝ ይዞ ቢመጣ አይ ለእግዚአብሔር ክብር ነጭ አልማዝ አይመጥነውም፣ የኛ ቀይ አልማዝ አለ እሱን ውሰድና ያንተን ስጠን እያሉ የሰውን ብዙ እየወሰዱ የራሳቸውን ደግሞ ጥቂት እየወሰዱ ሀብት ያካብቱ ነበር። ስለዚህ ያ ቤተ መቅደስ እንዲጠብቁት አደራ በተሰጣቸውም ሰዎች ዙሪያው ላይ ያለው ነገር በሙሉ ሲመለከት ጌታችን ኢየሱስ ክርስቶስ ውስጡ ነደደበት፣ ውስጡ ተበሳጨ። ምክንያቱም ይሄን ቤተ መቅደስ ለዚህ ዓላማ አድርጎ አልነበረም መጀመሪያ የሰጠው። ስለዚህ ክርስቶስ ወደ ውስጥ ገባና ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አይደለም አለ። እርግጥ ነው አሁን እዚህ ውስጥ ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አይደለም ሲባል አሁን እዚህ ውስጥ ያለነው ሰዎች ወንበዴ ሆነን አይደል የተሰበሰብነው?
ነው ጸሎተኛ ሆነን ነው? ወንበዴዎች እኮ ሆነን የተሰበሰቡ። እቺ ቤተክርስቲያን በጣም ነው የሚገርመው። ወንበዴውንም ሰብስባለች፣ ሻጭ ለዋጩንም አስገብታለች። እንደ ኖህ መርከብ ሁሉን ነገር አስገብታለች። የኖህ መርከብ የምታስታውሷት ከሆነ ህዝቡ በሙሉ በማያይ በጥፋቷ ሊጠፋ ሲል ያልገባ እንስሳ አልነበረም። ጅቡም ገብቶበታል፣ አንበሳውም ገብቶበታል፣ አህያውም ገብቶበታል፣ ነብሩም ገብቶበታል። ምን ያልገባል? እቺ ቤተክርስቲያን እኮ ስንቶቻችንን እንደቻለችን። እንደ ጅብ የሚያግበሰብሰውም አለባት፣ እንደ ርግብ የዋህ የሆነም ሰው አለባት። እግዚአብሔር ይሄንን ሁሉ አይገርማችሁም? እንደ ኖህ መርከብ በተባለች ቤተክርስቲያን ውስጥ ሁሉን ሰብስቦ ይዟል። እሱ ግን ለጊዜው ነው። ክርስቲያኖች እዚች ቤተ መቅደስ ውስጥ ገብተን የምንወጣ ሰዎች ከኖህ መርከብ የተሻለ ቦታ ላይ እንደተገኘን ማወቅ አለብን። የኖህ መርከብ ያስገባቻትን ጅብ ስታስወጣም ጅብ አርጋን ያስወጣቻት፣ ያስገባችውን አንበሳ ስታወጣ አንበሳ አርጋን ያወጣቻት። እቺ ቤተ መቅደስ እኮ እንደ ጅብ በልተው የማይጠግቡት ሰዎች ሲገቡባት፣ ሲወጡ ግን ጸዋሚ ተሐራሚ ሆነው ነው የሚወጡት። እውነት እዚች ቤተ ክርስቲያን የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። እውነት እንደዚህ አይነት ቦታ የት ይገኛል? ክርስቲያኖች ገብተን የምንለወጥበት ከነ ችግራችን መተን ችግራችንን አራግፈን የምንወጣበት ቤት ነው። ይሄንን ቤተ መቅደስ ግን እንደ ንጽህናው ግን አልተጠበቀም ነበር። ስለዚህ ክርስቶስ እነዚህን ውስጥ ያሉትን እንስሳት ጅራፍ አነሳና እያጮኸ ማስወጣት ጀመረ። ክርስቲያኖች ጥያቄ ልጠይቃችሁ። ክርስቶስ ጅራፉን አንስቶ ቤቴ ጸሎት ቤት ነው መባል ያለበት እንጂ የወንበዴዎች ዋሻ አይደለም ብሎ እየገረፈ ሲያስወጣ ያስወጣቸው እንስሳቱን ነው። እንስሳቱ ምን አጠፉ? ጥፋተኞቹ እነማን ናቸው? መልሱ እንጂ። ሰዎቹ እኮ ናቸው። እንስሳቶቹ መቼም እንሸጥ እንለወጥ ብለው አስበው አልመጡ። ምንም ያጠፉት ጥፋት እኮ የለም። ያመጧቸው ሰዎች ነበሩ ጥፋተኞቹ። እነሱ ነበረ መገረፍ የነበረባቸው። ክርስቶስ ግን እንደ ቸር አምላክ ነው። እንስሳቱን እየገረፈ አስወጣ። ጥፋተኞቹን ሰዎቹን ግን ዝም አስባለ። ምን ሊያስተምረን ፈልጎ ነው? ኦሪት ዘፍጥረት ምዕራፍ 3 ላይ አዳም ሔዋንና እባቢቱ በሰይጣንም አንዱም ባንዱም እያመካኘ እንደተሳሳተ እርስ በርስ ተካሰው የምናገኝበት ታሪክ ነው። አዳም ሲጠየቅ በሔዋን አሳበበ፣ ሔዋን ስትጠየቅ በእባቢቱ አሳበበች። እባቢቱ በማን ታሳብ? በማን ታሳብ? በማንም ልታሳብብ አልቻለችም። እግዚአብሔር አምላክ ልክ ሶስቱም ጥፋታቸውን እንዳጠፉና እርስ በርስ እንደተካሰሱ ሲያውቅ መርገሙንና ስለ ጥፋታቸው ዋጋ ማስከፈል የጀመረው ከእባብ ነው። ከማን አልኳችሁ? እባቢቱ አሁን ዕፀ በለሱን ቀጥፋ በልታለች እንዴ? ታስቡበታላችሁ እንዴ? እባቧ እኮ ዕፀ በለሱን ቀጥፋ ምን አላረገችም? አልበላችም። ለአዳምና ለሔዋን ግን ምን አርጉ ብላለች? ብሉ ብላለች። የበሉት አዳምና ሔዋን መጀመሪያ ሳይፈረድባቸው፣ እባቢቱ ግን ቀድማ ተፈረደባት። ለምን ይሆን? እባቢቱ እኮ ቀድማ የተፈረደባት ለምን መሰላችሁ? አንደኛ እቺ እንስሳ ናት። እንስሳ ናት፣ ጠፊ ናት፣ ፈራሽ ናት፣ በስባሽ ናት። እንደ ሰው ልጅ እንደ ቅዱሳን መላእክት ርስቱን ለመውረስ መንግስቱን ለመክበር የተፈጠረ ፍጥረት አይደለችም። ስለዚህ እግዚአብሔር አምላክ ሊጠፋ በምትችለው በሷ መጀመሪያ ቅጣትን ጀመረ። ሁለተኛው ቅዱስ ዮሐንስ አፈወርቅ ደግሞ ምን ይላል? በእባቢቱ ቅጣቱን የጀመረው እባቢቷ የተቀጣችውን ቅጣት ሰምተው አዳምና ሔዋን ቶሎ ብለው ልባቸው ወደ ንስሐ እንዲመለስ ነው አለ። አሁን ልመልሳችሁ። ሰዎቹን ሳያባረር ክርስቶስ እንስሳቱን ያባረረው የቀሩት ሰዎች ልባቸው ወደ ምን እንዲመለስ ነው? መልሱ እንጂ። ወደ ንስሐ እንዲመለስ ነው። እንስሳቱን ጅራፍ አንስቶ እያጮኸ ሲያባራቸው አይተው እንዴ እኛም እኮ ልንወጣ እንችላለን ብለው እንዲያስቡ ነው። ሰው ሲወጣ እኛ የተቀመጥነው ሰዎች ጸንተን ለዘላለም የምንገኝ የሚመስላችሁ አላችሁ እንዴ? ክርስቲያኖች ወንጌል እኮ የሚለው ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው። ዛሬ የተቀመጠን እዚች ቤተ መቅደስ እኮ ነገ የት እንደምንገኝ እግዚአብሔር ነው የሚያውቀው። አንዳንዶቻችንም አናውቀዋለንም ጭምር። አሁን የተቀመጥንበት ወንበር ላይ ያለውን ሰውነታችንን ይሄ ጉባኤ ሲያልቅ የት ልናሳርፈው እንደመረጥን እኮ እናውቃለን። እግዚአብሔር በእንስሳቱ ቅጣቱን መጀመሪያ የጀመረው ውስጥ ያሉት ሰዎች ልባቸው ለንስሐ እንዲከፈት ነበር። እንስሳቱንስ አንስቶ ሲያባረራቸው ቅድም ያልኳችሁን ማለት ነው። ለምን አባረራቸው? መገኘት እኮ የሚጠበቅባቸው ናቸው። ቅድም ብያቸዋለሁ። እንስሳቱ ፈሪሳውያን ላልተገባ ዓላማ ጠርተው ያምጧቸው እንጂ
መገኘት ይጠበቅባቸው ነበር። በሬውም መስዋዕት ነው፣ በጉም መስዋዕት ነው፣ ርግቡም መስዋዕት ነው። መስዋዕት እንዲሆን የሚያስፈልጉ ናቸው። ግን እነሱን አባረራቸው እና አንዳንድ ሰው እንደነዚህ አይነት መንፈሳዊ ጥቅሶችን ባልተገባ መንገድ ይተረጉሟል። ክርስቶስ ሻጮችን ለዋጮችን አንስቶ አባረረ ሲባልና ቤተ ክርስቲያን ዙሪያ ላይ ምንም ነገር መሰራት የለበትም ይላል። ልብ ብላችሁ ስሙ ክርስቲያኖች። ቤተ ክርስቲያን ዙሪያ ላይ ለቤተ ክርስቲያኗ አገልግሎት ሊያስፈልጉ የሚችሉ ነገሮች ልክ በሬው፣ በጉ፣ ርግቡ እንደነበረው ሁሉ በኦሪቱ ቤተ መቅደስ በሐዲስ ኪዳኑን ቤተ መቅደስ ሊኖር ግድ ነው። ጧፉ፣ ዕጣኑ፣ ዘቢቡ ቤተ ክርስቲያን አካባቢ ገዝተን ልናስገባው የምንችለው ነገር መኖር አለበት። ለዛ ነው ስርዓተ ቤተ ክርስቲያን ላይ እኮ በነገራችን ላይ ማንም ሰው ወደ ቤተ ክርስቲያን ሲገባ ባዶ እጁን መግባት አይችልም። ቤተ ክርስቲያን ሰርግ ቤት ናታ። ማንም እኮ ሰርግ ቤት ሲሄድ አሁን ለምዶብን ነው እንጂ እጅግራችንን ይዘን ዝም ብለን የምንገባው። ሰርግ ቤት እኮ ሰው ሲሄድ ባዶ እጁን አይሄድም። በገጠሪቷ የሀገራችን ስርዓት ላይ አንድ ሰው ድግስ ሲደግስ እንኳን አብረው ሌሎቹ ሰዎች ምን ያደርጋሉ? አያችሁ፣ ይሄ ስርዓት እኮ ነው ከድሮ ጀምሮ የነበረ። አሁን በዚሁ በከተማው ስለቀረ ነው እንጂ። ስለዚህ ይዞ መምጣት ግድ ነው። ሰርግ ቤት ናታ ቤተ ክርስቲያን። ማንም ባዶ እጁን መምጣት አይጠበቅበትም። እንደው ልንሰጠው የምንችለው ምንም ነገር ባይኖረን ክርስቲያኖች ንጹህ ልብ ለእግዚአብሔር ይዘንለት እንምጣ። መዝሙር 50 ላይ ልበ አምላክ ቅዱስ ዳዊት ይሄን ያለ የሚለው መስዋዕትንስ ብትወድ በሰጠሁ ነበር፣ ግን የሚቃጠለው መስዋዕት አንተን ደስ አያሰኝም። ለእግዚአብሔር መስዋዕቱ የተሰበረ ምንድን ነው አለ? ልብ ነው አለ። እውነት እግዚአብሔር የተሰበረ ልብ ይዘን ለመምጣት ሁላችንን ይፍቀድልን። እሱ ነው ዋነኛውና የሚያስፈልገው የነበረው። ያ ግን ሲባል ሌላው ይቅር ለማለት አይደለም። ስለዚህ ዙሪያው ላይ የነበሩት ነገሮች መኖራቸው ግድ ነው። ግን በእንስሳቱ አምሳል ከዛ ቤተ መቅደስ ተገርፈው እንዲወጡ የፈለጋቸው ነገሮች ስላሉ ነው። በሬው ሊቃውንተ ቤተ ክርስቲያን በተለያየ መንገድ ይተረጉሙታል። የመጀመሪያው ግን በሬ የሚባሉት ሐዋርያት ናቸው። ምኖች አልኳችሁ? ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ላይ ሲያስተምር ምን ይላል? የሚያበራየውን በሬ ከመብላት አትከልክለው ይላል። ማበራየት ታውቃላችሁ አይደል? ስንዴውን ከገለባው ከምንለይባቸው የግብርና መንገዶች መካከል አንዱ ነው እና የሚደክመውን የሚሰራውን በሬውን የሰራበትን የድካሙን ዋጋ አልሰጥህም ብለህ አትከልክለው ለማለት ነው። እና ምን ለማለት ተፈልጎ ነው እንዴ? በሬ ከቤተ ክርስቲያን ወጣ፣ በሬው ሐዋርያት ከሆኑ አገልጋዮች ከሆኑ እንዴት ነው እነሱን ከቤተ ክርስቲያን እግዚአብሔር የሚያባራቸው ተብሎ ከተጠየቀ ቅዱስ ዮሐንስ አፈወርቅ እንዲላል፣ በሬ ሊያርስበት የተሰማራበት እርሻ ላይ ሲያርስ ከሚያርሰው ሰው አንጻር ሲነጻጸር በሬው ይገስፋል አይገስፍም? እንዴ ከበሬውና ከሰው የሚተልቀው የትኛው ነው? አንድ በሬ አለም ሁለት በሬ ነው አይደለ ጠምዶ የሚያርሰው። ሁለት በሬ ጠምዶ ሲያርስ ከሩቅ ለሚያየውና በቅርብ ርቀትም ሆኖ ለመመልከት ለሚፈልግ ሰው ቶሎ ብሎ መጀመሪያ የሚያየው ምኑን ነው? በሬውን ያይና ከዛ ምኑን ያያል? በሬው አሁን ለምሳሌ ያ ሰው ሲያየው አይቶ ውይ እኔን እኮ ማየት አይጠበቅብህም አራሹ እኮ እሱ ነው ብሎ መንገድ ያመላክታል? በሬው ምን ማድረግ ብቻ ነው የሚያውቀው? ማረስ ብቻ ነው። ከታየም ደግሞ መታየት ነው። እና ቅዱስ ዮሐንስ አፈወርቅ ምን ይላል? አንዳንድ አገልጋዮች ይላል እንደ በሬ ሆነው የሚያርሰውንና ዘሩን የሚዘራውን ክርስቶስ ላለማሳየት የሚጋርዱ አሉ አለ። እንደነዚህ አይነቱን አገልጋዮች እንዲህ አይነቱን ክርስቲያኖች እግዚአብሔር አይፈልግም አለ። እውነት ነው። የእግዚአብሔርን ክብር የራሳቸውን ክብር የሚያረጉ ለሱ የሚገባውን ምስጋና ወደ ራሳቸው የሚያመጡ እሱን ከማሳየት ይልቅ እነሱ ለመታየት የሚሞክሩትን አይፈልግም። እንደነዚህ አይነቱን በሬዎች እግዚአብሔር ያባራል። ሁለተኛ ያባረራቸው በጎች ናቸው። በጎቹም አገልጋዮች ናቸው ይላል ቅዱስ ዮሐንስ አፈወርቅ። በግ በተለየ መልኩ በሬም እንደዚሁ ቢደረግም ግን የበጉ ስለሚበልጥ ነው። በግ ስጋውን ተጠብሶ ይበላል፣ ቁርበቱ ደግሞ ይለበሳል ቆዳው። እንደዚሁ ሁሉ አልባሽ አጉራሽ ነኝ የሚሉ ሰዎች አሉ። እግዚአብሔር በሰለጠነው እግዚአብሔር በፈጠረው እግዚአብሔር በሰጠው ነገር ላይ በእነሱ እጅ ስላለ በእነሱ እጅ እግዚአብሔር ቢሰጥ በእነሱ እጅ እግዚአብሔር ቢያለብስ እኛ ለበስን ብለው የሚመጻደቁትን ሰዎች አይፈልግም እግዚአብሔር። በእነሱ እጅ የሚሰጠው በሌላውም እጅ ደግሞ የሚቀበለው ማን ነው? እግዚአብሔር ነው። እንደነዚህ አይነቱን እንደ በግ ሰዎች አይፈልግም ማለት። ቀጠለ ቅዱስ ዮሐንስ አፈወርቅ ርግቦቹም አሁንም አገልጋዮች ናቸው አለ። ያለንበት ዘመን ተሻግረነው መተናል እንጂ ከተወሰኑ ሳምንታት በፊት ከ15 ቀን በፊት እንደምታውቁት ባለ ጰራቅሊጦስ ያከበርንበት ነው። መንፈስ ቅዱስ አንዱ
ከሚገለጥባቸው መንገዶች መካከል በርግብ አምሳል ነው። በምን አምሳል? በርግብ አምሳል። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ርግቦችንም ያባረራቸው አንዳንዶች ደግሞ ጻዳ የሆነውን የእግዚአብሔር መንፈስ ቅዱስን ጸጋ ልክ እንደ ስምዖን መሰሪ በገንዘብ ካልገዛ ነው ብለው የሚመጡ ሰዎች አሉ። በገንዘብም እንሽጥላችሁ ብለው ደግሞ የሚደራደሩም አሉ። እንደነዚህ አይነቱንም አገልጋዮች እግዚአብሔር አይፈልግም፣ ሊያባር ነዋል። ልብ ብላችሁ ስሙ። ይሄንን የነገርኳችሁ ትርጓሜው ለአገልጋዮች ብቻ የሚጠቀስ ስለሆነ አይደለም። ይሄንን ራሱን ደግሞ ቅዱስ ቄርሎስ ዘእስክንድርያ እንዲህ ብሎ የተረጉሟል። በሬ የተባሉት በጉልበታቸው የሚታመኑ ናቸው ይላል። በጉልበታቸው የሚታመኑ ኃይላቸው፣ ጸወናቸው፣ መመኪያቸው፣ ጋሻቸው እግዚአብሔር ያልሆነላቸው ሰዎች ታዲያ ቤተክርስቲያን ምን ያረጋሉ ይላል ቅዱስ ቄርሎስ። ታዲያ ባለቤቱ ጋር ምን ያረጋሉ? እግዚአብሔር ጋር እኮ ሰው ሲጠጋ ሁሉን ጥሎ ነው መምጣት አለበት። ጉልበት ካለው እግዚአብሔር ጋር ሲመጣ ጉልበቱን ጥሎ ነው። አባ ሙሴ ጸሊም ክርስቶስን ለመከተል በገዳም ያሉትን ሰዎች አይቶ ቆርጦ ወደ ቤተ ክርስቲያን ሲገባ በጣም ጉልበተኛ ነበር። እጅግ በጣም በቡጢ ወይንም ደግሞ ባለው በእጁ ጥንካሬ ስንቶችን የጣለ ሰው ነበር። ልክ ቤተ መቅደስ ገብቶ እግዚአብሔርን ለማምለክ ከነበረበት የባዕድ አምልኮ ሲመለስ ግን ባልተገባ መንገድ የገነባውን ጉልበቱን በጾም በጸሎት በስግደት ነው ያፈረሰው። ልክ እሱ ድሃ ሲሆን፣ ልክ አባ ሙሴ ጸሊም ሰውነቱ ላይ ያለውን ነገር በሙሉ ጉልበቱን ሲያራግፈው እግዚአብሔር አምላክ የዛን ጊዜ ላይ ጉልበት ሆኖ ለሁላችን እግዚአብሔር ጉልበት ይሁነን። ጉልበት ያላቸውን ሰዎች ከእግዚአብሔር ኃይል በላይ በራሳቸው የሚታመኑትን አይፈልጋቸውም ለማለት ነው ይላል ቅዱስ ቄርሎስ። ይቀጥላል። አሁንም በጎችስ እነማን ናቸው ይላል። በጎች ደግሞ አላዋቂዎች ተቅበዝባዦች ናቸው ይላል ቅዱስ ቄርሎስ። አንዳንድ ተግሳጾቹ ላይ በጣም ጸነን ይላል። በጣም ብርቱ የሆነ ወቀሳ ያቀርባል ለክርስቲያኖች። ምን ይላል? በግ እንደምታውቁት የተሻለ ሳር አገኛለሁ ለማለትና ከማሰብ ባለፈ የፈለገበት ቦታ ሊንከራተት ይችላል። ከመንጋው ይጥፋ አይጥፋ፣ ከመንጋው ይራቅ አይራቅ ጉዳዩም አይደለም፣ ብቻ የተሻለ ሳር ያገኝ። የተሻለ ሳር የተባለ ገንዘብ በሉት፣ ሕይወት በሉት፣ ኑሮ በሉት፣ ምን በሉት፣ በእንደዚህ አይነት መንገድ የተሻለ ነገር እናገኛለን ብለን በጎቹ ከተሰበሰቡበት እረኛው ካለበት ቤተ መቅደስ እኮ የራቅን ስንቶቻችን ነን? ሸሽተን መጥፋታችንን የማናቅ ሰዎች እኮ አለን። ያለን ይመስለናል፣ የምንኖረው ይመስለናል ክርስቲያናዊ ሕይወቱን ግን በፍጹም እንደ በጉ የተሻለ ነገር እናገኝ ብለን ርቀናል። አንዳንዶች እኮ መኖር የምንፈልገው ከክርስቶስ ጋር የሆነ ደረጃ ላይ ደርሰን ነው እንጂ አብሮን በሙሉ በሕይወታችን እንዲዘልቅ አንፈልግም። ለዛ እኮ ነው አንዳንዶቻችን ለምንድነው የማትመጡት? ለምንድነው የማትገቡት? ለምንድነው የማትሰበሰቡት? ይሄ ክፉ ዘመን በዚህ ካልሆነ በቀር በምን ይታለፋል ሲባል ቶ ወንድም የችግር የለም ትንሽ ቆይቼ ማድረግ ያለብኝን አድርጌ ተመልሼ እመጣለሁ ይላሉ። እንደዚህ ብለው እኮ ስንቶቹ መንገድ ላይ ይቀራሉ፣ ሞት የቀደማቸው አሉ። እግዚአብሔርን የነገ ቀጠሯችን አናድርገው ክርስቲያኖች። እግዚአብሔር የዛሬውም የነገውም የከነገውዲያውም የሁል ጊዜም መጀመሪያም የመጨረሻ ምርጫችን ነው። ከአማራጮቻችን መካከል አንዱ አይደለም አምላካችን። በፍጹም ሊሆንም አይችልም። ከምን ጋር እናወዳድረዋለን? በጎች የተባሉት እነዚህ ናቸው። ርግብ የተባሉት ደግሞ በሐሳብ የማይጸኑትን ነው። ርግብ የምትበላውን ነገር ለማግኘት እዛም ጋር ጥሬ ካገኘች ወደዛ ወደዚህ ትላለች። ቅዱስ ቄርሎስ እንዲህ ይላል፣ የሚበሉትን የሚጠጡትን ለሐሳባቸው ጥጋብና እርካታ የሚያመጣላቸውን ነገር ለማግኘት ሲሉ ሐሳባቸው አንዴ እዚህ አንዴ እዛ፣ አንዴ መንፈሳዊ አንዴ ዓለማዊ፣ አንዴ ስጋዊ አንዴ መንፈሳዊ የሚሆኑትን ሰዎች እግዚአብሔር አይፈልግም ይላል። ክርስቲያኖች ቅዱስ ቄርሎስ ከዛ በኋላ ምን ይላል መሰላችሁ? እንደ በሬ ጉልበታሞቹን፣ እንደ በጉ አልባሻ ጉራሽ ነኝ ባዮቹን፣ እንደ ርግቡ እንደዚሁ ሁሉ በሐሳባችን ወደዛ ወደዚህ የምንለውን እግዚአብሔር አይፈልግም ሲባል ያሰባችሁትን ሐሳብና የኖራችሁበትን ኃጢአት ነው እንጂ እናንተን ለማለት አይደለም ይላል። እስኪ እናንተን ለማለት አይደለም በሉ። አው እግዚአብሔር ኃጢአትን ነው እንጂ ኃጢአተኛውን አይጠላማ። መቅበዝበዛችንን፣ ድንጉጥ መሆናችንን፣ ክፋታችንን ሊጠላው ይችላል እንጂ ክፋታችን እኛ ጋር ስላለ ብሎ ከኑግ ጋር የተገኘ ሰሊጥ አብረተ ወቀጥ በሚል መርህ እናንተም ከእንደ ጥፋታችሁ ጥፉ አይልም። እግዚአብሔር አስታሞ የያዘን ሁላችንንም ለዛ ነው። ችግር ሳይኖርብን እኮ ቀርቶ የለም። ከኛ መካከል ውሸታም አለ፣ አስመሳይ አለ፣ ክፉ አለ፣ አድርባይ አለ፣ ሌባ አለ፣
ብዙ አይነት ኃጢአት ሊሰራ የሚችል ብዙ ሰው አለ። ከነ ህመማችን ከነ ችግራችን ሰብስቦ ቁጭ አረገን እነየት አውጥቶ ይጣልን? ለማን አሳልፎ ይስጠን? ተስተካክላችሁ ውጡ ብሎ ከቤተ ክርስቲያን እኮ አያባርርም። እኛንን እኮ የተሞኘ ነው። አንዳንዶቻችን ተስተካክለን እንመጣለን ይላሉ። በፍጹም ቤተ ክርስቲያን ውስጥ ነው ከነ ችግራችን መተን ተስተካክለንና ታርመን የምንወጣው። እንዴት ነው አንድ ሰው ብቻውን ውጪ ሆኖ ተስተካክዬ ታርሜ ንጹህ ሆኜ ልምጣ ይላል እንዴ? የሚያነጻ የሚቀድስ ታሪክን የሚለውጥ እግዚአብሔር እዚህ ነው። ሰውም እዚሁ ነው መሆን ያለበት። ስለዚህ ጅራፉን አነሳ። ጅራፉ የመንፈስ ቅዱስ ስልጣን ነው። አባረራቸው፣ ሁሉንም አስወጣቸው። ፈሪሳውያን ስለዚህ ቀርበው ጠየቁት፣ ይህንን በማን ስልጣን ታረጋለህ አሉት። ይህንን አንተ ማን ስለሆንክ ነው የምታደርገው አሉት። ጌታችን ኢየሱስ ክርስቶስም ቅድም ሲነበብ እንደሰማችሁት መለሰላቸው። ይህን ቤተ መቅደስ አፍርሱት፣ እኔ በስንት ቀን አነሳዋለሁ አላቸው? በ3 ቀን አነሳዋለሁ አላቸው። እነዚህም ቤተ መቅደስ እኮ ለመስራት 46 ዓመት በላይ ፈጅቶብናል አሉ። እነሱ ያሰቡት ሲናገር የፈለጉትና የሰሙት ስለሚመለከቱትና ስላዩት ስለ ግንቡ ቤተ መቅደስ ነው። ክርስቶስ ግን አለ ቅዱስ ዮሐንስ ወንጌላዊ ሲጽፍልን ይህንን ቤተ መቅደስ ብሎ የተናገረው ግን ስለ ሰውነቱ ነው አለ። ምን ሊል ፈልጎ መሰላችሁ? ይህም ቤተ መቅደስ አፍርሱት ማለት ሰውነቴን እኔን ትሰቅሉኛላችሁ፣ ታሰቃዩኛላችሁ፣ ዋጋ ታስከፍሉኛላችሁ። ይህንን ግን የምታረጉት እናንተ አቅም ስላላችሁ ሳይሆን እኔ መርጬ ስለማደርገው ነው። የተያዝኩት እናንተ ገመድ ይዛችሁ ስለመጣችሁ አይደለም፣ መያዝ ስለመረጥኩኝ ነው። የተሰቀልኩት እናንተ ሚስማር ይዛችሁ ስለመጣችሁ አይደለም፣ እኔ ለመቸንከር እጆቼን ስለዘረጋው ነው። ይሄን ቤተ መቅደስ አፍርሱት፣ እኔ ከስንት ቀን በኋላ አስነሳዋለሁ አለ? ከ3 ቀን በኋላ አነሳዋለሁ አለ። እና ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ይሄ ግን ለክርስቶስ ብቻ የተነገረ አይደለም ይላል። ማንም ሰው ሳይፈርስ ስለማይገነባ ነው ይላል። እስኪ ማንም ሰው በሉ። ሳይፈርስ ስለማይገነባ ነው። አዎ ኃጢአታችን ሳይፈርስ አሁን ያለን ማንነታችንና ለእግዚአብሔር የማይመቸው ቤተ መቅደስ ለተባለ ለሚያርፍበት ለዚህ ሰውነት የማይሆነው ነገር በሙሉ ሳይናድ አዲስ የሆነ ማንነት ሊመጣ ይችላል። አስቡት ክርስቲያኖች፣ ስርዓት አምልኮ ለሚፈጸምበት ለዚች ቤተ መቅደስ ክርስቶስ ጅራፍ አንስቶ ቤተ መቅደስ ገብቶ ቤቴ ጸሎት ቤት ነው ብሎ ይሄን ያክል ከተቆረቆረ ደሙን ላፈሰሰለት ሁላችን ገንዘብ ላረግ ነው ለዚህ ሰውነትማ እንዴት ዋጋ ይከፍል? ለኦሪቱ ቤተ መቅደስ እኮ ጅራፍ ነው ያነሳው። ለኛ እኮ ክርስቶስ ጅራፍ አላነሳም እኮ፣ እጆቹንና ሰውነቱን እኮ ነው የሰጠው መስቀል። ለሌላው ቢያወዳቸው ቢያፈቅራቸው አብረውት ለኖሩት ሰዎች በሙሉ ክብሩን ለማሳየት ቢፈልጉ ካላቸው ቀረቤታ አንጻርም ጭምር ቢወዳቸውና መውደዱን ለማሳየት ቢፈልግ ክርስቶስ እኮ እንባውን ያፈሰሰው ለሚወደው ላላዛር፣ አብሮት ለነበረው ላላዛር እንባውን ያፈሰሰለት። ለኔና ለእናንተ እኮ ክርስቶስ እንባውን አይደለም ያፈሰሰው፣ ደሙን ያፈሰሰው። ከዚህ ስርዓት አምልኮ ልንፈጽምበት ከተሰበሰብንበት ቤተ መቅደስ በላይ የኔና የናንተን ሰውነትን የሚፈልገው ክርስቶስ እሱን የሚፈልገው። አብዛኞቻችን ለዛ ነው የደከምነው እኮ። ለቤተ መቅደሱ የሚያስፈልገውን ነገር ከማሟላት ወደ ኋላ አይደለንም። ስጡ ስንባል እንሰጣለን፣ አርጉ ስንባል እናረጋለን። ጥሩ ነው፣ አሁንም አናቁም። ቤቱ ቤታችን ነው፣ መስጠት ያለብንን እንስጥ። ስትሰጡ ግን ራሳችሁንም አትርሱት። ስታደርጉ ግን እግዚአብሔር አምላክ እናንተንም እንደሚፈልጋችሁ አትዘንጉት። እውነቴን እምላችሁ ይታቀርቡለት የምትፈልጉት ልንሰጠው የምንችለው ምንም ነገር ለእግዚአብሔር እኮ ምንም አይደለም። መዝሙር 77 በቅንፍ 76 ላይ ልበ አምላክ ዳዊት ምን ይላል? ታቀርቡልኝ ዘንድ የምታመጡት መስዋዕት ፍየሉ ለኔ ምኔ ነው ይላል። በጉ ለኔ ምኔ ነው? የምታመጡት ነገር በሙሉ ለሱ ምኑ ነው? ምኑም እኮ አይደለም። እግዚአብሔር እንደ ሰው እኮ በሚያየው ነገር የሚደነቅ በመናመጣለት ስጦታ በአግራሞት ሆኖ ለካም ይህ ነበር እንደሚል እንዳይመስላችሁ። ለእግዚአብሔር ከምናመጣለት ብዙ መስዋዕት ይልቅ እኛው ራሳችንን እንበልጣለን። አፍርሶ ሊሰራን ይፈልጋል እግዚአብሔር። ክርስቲያኖች ሊያውም እኮ እግዚአብሔር አምላክ ራሱን ከሞተበት መቃብር ትንቢተ ነቢያትን ለመፈጸም 3 ቀን 3 ሌሊት አድሮ ሰንብቶ ነው የወጣው። እኛን እኮ ክርስቲያኖች አፍርሰንና ስራን ብለን ዛሬ አምነን ብንመጣ ዛሬውኑ አፍርሶ መስራት ይችላል። ዛሬውኑ ታሪክ መለወጥ ይችላል። ስለዚህ የተሰበሰብንባት ቤተ መቅደስ ያለንባት ይህቺ ቅድስት ቦታ እግዚአብሔር አምላክ አፍርሶ ሊሰራን የወረድነውን እኛን ከፍ ሊያረገን እንደመጣን ስላወቅን ጉልበታችንን አለን ብለን የምንመካበትን ነገር በሙሉ ትተነው
ራሳችንን ይዘን ለመምጣት ከገባንም ላለመውጣት አምላካችን ይፍቀድልን። የሰማነውን በልቦናችን ሰሌዳ ይጻፍልን።